ከሰላም አንጻር ነው እየሰራን ሰላምን ከማጠናከር አንጻር ነው እየሰራን ያለ ነው። የትግራይ አንዱ እንድትረዱለት እንፈልገው ግን ጦርነት ይጀመርብናል የሚል ስጋት አለው። አሁን ከዛ ይጀምራሉ ይባላል፣ እዚህ ደግሞ በቃ ይጀምራል እኛ ጋር እንደገና ጦርነት ይጀምራል የሚላል አለ። የሚስትረስቱ ከመጠን በላይ የአለመታወን ከመጠን በላይ ነው ሰፍት ያለው ከመጠን በላይ። አሁን እዛ ከክቡር ጠቅላይ ሚኒስትሩ ጋር ተገናኝቼ ያለው ከማርሻል ብርሃኑ ጋር ተገናኝቻለሁ። ስለዚህ ጉዳይ መጀመሪያ ሪሊ እንደዛ አይነት ገምገም አላቸው ማለት ነው ወይ የሚል ሲሪየስ ጥርጣሬ ነበረኝ እንዳላቸው። አሁን አለመተማመን አለ ማለት ነው። እንደዚህ ወያኔ የሚባሉት ቲፒኤልኤፍ የሚባሉት የትግራይ የሚባለው ተኝቶ አያድርም የሚል አሁንም ተንኮለኞች ናቸው። ስለ ጦርነት እያሰቡ ነው። ጽምዶ የሚባለው ከሻዕቢያ ጋርም እየሞከሩ ነው፣ ከፋኖ ጋርም እየሞከሩ ነው ወዘት የሚል ነገር ይኖራል። አለመተማመን እዚህ ያለው ደግሞ አለ። ዝም ተራ ሰው ማናገሩ አብይ አይተኛልንም የሚል ነገር አለ። በቃ እንደምንም አድርጎ አንድ ቀን ጦርነት ይጀምራል የሚል ይጠብቃል። እንጀምራለን ሳይሆን ጦርነት ይመጣብናል ብለው ይጠብቃል። አሁን ኤርትራ ኢትዮጵያ የሚል ሲነሳ ደግሞ ተመሳሳይ ምንድነው ያለው? የትም ጠይቁት። አይ ወደ ትግራይ ሲሄድ ወደ ኤርትራ የሚያስቡ ከሆኑ ትግራይ ዝም ሳያሰኝ ሳያዳክም አይሄዱም የሚል ምክንያቱም ይጠረጥሩናል የሚል። ስለዚህ ትግራይ የመጀመሪያ ታርጌት ትሆናለች። አይ በሌላ አቅጣጫ ሄደው ወደ ኤርትራ እንትን ከሄዱ ደግሞ ተመልሰው ኤርትራ ካዳክሙ በኋላ ከደረሱ በኋላ ተመልሰው እኛ ጋር መመለሳቸው አይቀርም የሚል የአለመተማመኑ ያለው ስፋት በደንብ ተረዱት። በጣም እንትን ነው። አሁን እኔ ከዛ የሚባለው ጦርነት እንጀምራለን የሚባለው ይጀምራሉ የሚባለው የለም አንጀምርም ከዚህ የሚጀምር እላለሁ። ከዛ ይጀምራል የሚባለው ከዚህ ያለው ስሜት አይጀመርም የሚላለን። ግን አንዳንዴ ዝም ብለህ የምታስበው ነገር አለ። ከዛ ይጀመራል ካልዚህ እየተዘጋጁ ነው ካለ አይ የሆነ ነገር ከማድረጋቸው በፊት የሚል እንዳይጀምር ሪድ ስጋት አለ። በዚሁን በዚህ ግን ጦርነት በሆነ ስተት በሆነ እንትን የተሳሳተ ስሌት እንዳይጀመር ጥንቃቄ ማድረግ አንደኛው አሳይመንትም ብታደርጉት ይመስለኛል።